በቅዱሳን መጻሕፍት በታሪክ በሚስጥረኛው ማህበር የሚታወቅ አንድ ስም አለ። አንታይክራይስት። አንታይክራይስት ማን ነው? መቼስ ይመጣል? መልኩስ ምን ይመስላል? ሃይማኖቶቹስ ምን ይላሉ? እነዚህን በዝርዝር እናያለን። ይህ የጥፋት ልጅ ሐሳዌ መሲህ ማንነት፣ መልኩና ባህሪው በተለያዩ ሃይማኖቶች ስላለው እይታ ሰፊና በተደራጀ መልኩ እናየዋለን። ውድ የአንሶር ቤተሰቦች አብራችሁን ሁኑ። ይህ ሐሳዌ መሲህ ማን ነው? ሐሳዌ መሲህ ወይም ዘ ፎልስ ማሺያህ ኦር አንታይክራይስት የሚለውን ቃል በቀጥታ ሲተረጎም የክርስቶስ ተቃዋሚ ወይም ጸረ ክርስቶስ ማለት ነው። በዋናነት በክርስትናና በተወሰነ ደረጃም በሌሎች ሃይማኖቶች የሺህ ዘመን ፍጻሜ መባቻ ላይ የሚገለጥ አመጽና የጥፋት አባት ነው። የክህደትና የሞት መንገድ ጠራጊም ጌታም ሆኖ የሚገለጥ የጥፋት ቀንም ጭምር መገለጫ ነው። የሰው ልጅ ከስነ ፍጥረት መነሻ ጀምሮ ስለ ራሱ መጨረሻና ስለ ዓለም ፍጻሜ ምንነት ማወቅ እንደሚሻ ቅዱሳት መጻሕፍት ያስረዳሉ። ከነዚህም በተለይ በኦርቶዶክስ ተዋሕዶ ቤተክርስቲያን የዐቢይ ጾም እኩሌታ በደብረ ዘይት ዕለት የምታስተምረው ቅዱስ ሐዋርያት የዓለምን ፍጻሜ ምልክቱ ምንድነው ብለው በማቴዎስ ምዕራፍ 24 ቁጥር 3 ላይ ትልቅ ጥያቄ ጠየቁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ከመለሰላቸው ዋናውና ቀዳሚው የምጽአት ምልክት የሐሳዌ መሲህ መምጣትን ነው። በዚህ የጥፋት ሰው መምጣት ከእግዚአብሔር የተገኙ የሃይማኖት የሥነ ተፈጥሮ የሆኑ ጋብቻና የመሳሰሉ ድንበሮችን ማፍለስ ዓላማ ያደረገ ነው። እንዲሁም መንፈሳዊ ባህል፣ ሰብአዊ ክብር፣ ቅደም ተከተል፣ ትስስር፣ ክብር የሚገባቸውን ነገሮች እንዲጠፋ አብዝቶ የሚሰራ ነው። ሃይማኖቶች ስለ ሐሳዌ መሲህ ምን ይላሉ? ስለ ሐሳዌ መሲህ ወይም የክርስቶስ ተቃዋሚ የሚለውን ጽንሰ ሐሳብ በአብርሃሚክ ሦስቱ ሃይማኖቶች በተለየ መልኩ ተገልጿል። በመጀመሪያ በክርስትና ሃይማኖት ስናይ ስሙ ሐሳዌ መሲህ ወይም ደግሞ የጥፋት ልጅ ይባላል። የሚመጣበትም ጊዜ የክርስቶስ ዳግም መምጣት ወይም የምጽአት ከመድረሱ ጥቂት ቀደም ብሎ በ7 ዓመት የመከራ ጊዜ ውስጥ እንደሚገለጥ በግልጽ ተጽፏል። በዮሐንስ ራእይም በምዕራፍ 20 ከቁጥር 1 እስከ 6 ያለ ኃይለ ቃል የጥልቁንም መክፈቻና ታላቁንም ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። የቀድሞውንም እባብ ዘንዶውንም እርሱም ዲያብሎስንና ሰይጣን የተባለውን ያዘው፣ 1000 ዓመትም አሰረው፣ ወደ ጥልቅም ጣለው። አሕዛብንም ወደፊት እንዳያስት 1000 ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማኅተም አደረገበት። ከዚያም በኋላ ለጥቂት ጊዜ የሚፈታ ዘንድ ይገባዋል። ሰዎች ለአውሬውና ለምስሉ ያልሰገዱትንም ምልክቱንም በግንባራቸው በእጃቸው ላይ ያልተቀበሉትን ለማጥፋት ይነሳል። መጽሐፍ ቅዱስ ሐሳዌ በአካል በምን አይነት መልክ እንዳለ በዝርዝር ባይገልጽም የአውሬውንም ስም ወይም የስሙን ቁጥር ያለውን ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንደማይችል እንደሚያደርግ ግን በስፋት ተገልጿል። ጥበብ በዚያ ያለ አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩም የሰው ቁጥር ነው፣ ቁጥሩም 666 ነው ይላል። መለያ ባህሪያቶቹና መገለጫዎቹ የማታለል ብቃት፣ በንግግሩና በሥራው እጅግ ብልህና አሳማኝ ይሆናል። አብዛኛውን የዓለም ሊያታልል የሚችል ታላቅ የመናገር ችሎታ ይኖረዋል። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎቹንም ያስታሉ ይላል ማቴዎስ ከምዕራፍ 24 ቁጥር 5። ፍጻሜውም በክርስቶስ ዳግም ምጽአት እንደሚሸነፍና በዘላለም እሳት እንደሚቃጠል በመጽሐፍ ቅዱስ ፍጹም መለኮት ቃል ተጽፏል። በእስልምና ሃይማኖት ስናይ ስሙ አደጃል ይባላል ወይም ሐሰተኛው መሲህ ተብሎም ይጠቀሳል። በአደጃል መምጣት ላይ ማመን የኢስላማዊ ትንቢት አንዱ ነው። እሱም እንደ ሐሳዌ መሲህ ሁሉ በዓለም ላይ ታላቅ ፈተና እንደሚያመጣና ራሱን እንደ አምላክ እንደሚያቀርብ የጥፋት ሰው እንደሆነም ይገልጻል። በሐዲስ ትንቢቶች መሰረት አደጃል አንድ ዓይኑ የጠፋ ሲሆን በግንባሩም ላይም ካፊር የማያምን ሚል ትልቅ ኃይለ ቃል የታተመበት ሰውም ነው። ፍጻሜውም ደጃል በአላህ ትእዛዝ ኢሳ የመርየም ልጅ ወደ ምድር በመምጣትና በራሱ እንደሚገድለው ዓለምም ከክፋት ሁሉ እንደሚያጸዳ ይታመናል። እንዲሁም ማሂዲ በትክክል የሚመራው የሚባል መሪ ከመሲህ በፊት እንደሚመጣም ይታመናል። በአይሁድ አስተምሮ ሐሳዌ መሲህ የሚለው ጽንሰ ሐሳብ እንደ ክርስትናና እንደ እስልምና ዋና ትኩረት አይደለም። ዋና ትኩረታቸው እውነተኛው መሲህ መምጣት ነው። አንዳንድ የአይሁዳውያን መምህራን አርሚሉስ የተባለ የክፋት ኃይል የመጨረሻው ዘመን መሪ እንደሚነሳ ያስተምራሉ። አርሚሉስ ከታላላቅ መከራ በኋላ በአምላክ እንደሚጠፋም ይታመናል። ሐሳዌ መሲህ የሚሉት አይሁዳውያንን በታሪክ ብዙ ራሳቸውን መሲህ ብለው እየመጡ ሰዎችን ሲያስቷቸው ቆይተዋል። ነገር ግን እነርሱ እውነተኛው መሲህን በመምጣት የእስራኤልን መንግስት እንደሚመልስ ያምናሉ። ለዚህም ሐሳዌ መሲህ የሚያርፍበትን ቤተ መቅደስ
ወይም እነሱ የኛ ትክክለኛ ሐሳዌ መሲህ ብለው የሚያምኑትን በክርስትናና በእስልምና ደግሞ ሐሳዌ መሲህ የሚባለውን ቤተ መቅደስ ለመስራት ቅድመ ዝግጅት እያደረጉና ቀይ ጊደር መስዋዕት የሚሆኑ በጥንቃቄ እያሳደጉ መሆኑን እንዲሁም አንድ ጊደር መስዋዕት ማድረጋቸውን በራሳቸው አንደበት መናገራቸው ዓለም የሚያውቀው እውነት ነው። ቤተ መቅደሱ የሚሰራበት ቦታ ለማስለቀቅ የሴራ ጦርነት በማስነሳት ከፍልስጤምና ጎረቤት ሀገራት ጋር ግጭቱ እንደቀጠለ መሆኑ ይታወቃል። ይህም መሲህ በክርስትናና በእስልምና ሐሳዊ መሲህ ወይም ደጃል ተብሎ ይጠራል። የሐሳዊ መምጣት የሚጠቁሙ ምልክቶች። ሐሳዊ መሲሁ ከመገለጡ በፊት ዓለም ላይ ብዙ ምልክቶች እንደሚታዩ ይታመናል። ጦርነቶችና ወሬዎች። በብዙ ቦታዎች ጦርነት ይነሳል፣ ወሬዎችም ይበዛሉ። ረሃብና ቸነፈር። ታላቅ ረሃቦች፣ ገዳይ በሽታዎች ይከሰታሉ። የተፈጥሮ አደጋዎች። የምድር መናወጥ፣ የተለያዩ የተፈጥሮ አደጋዎችንም ይበዛሉ። የሃይማኖት መዳከም። በብዙዎች ዘንድ ፍቅር እንደሚደበዝዝ፣ የሐሰት አስተማሪዎች ነቢያት እንደሚበዙ ትንቢቶች ይናገራሉ። ይህም ሐሳብ ሲጠቀለል ሐሳዌ መሲህ ወይም የክርስቶስ ተቃዋሚ ደጃል በዓለም ታሪክ ውስጥ ትልቁን የማታለል ሥራ በመስራት የአምላክን ስልጣን ለመንጠቅ የሚሞክር የመጨረሻው ዘመን ክፉ ገዥ ነው። እሱም በጊዜያዊ ስኬትና በሐሰተኛ ተአምራት ሰዎችን ቢያታልልም በመጨረሻ ግን በእውነተኛው መሲህ ወይም በኢየሱስ ክርስቶስ ወይም በእስልምናው በኢሳ አማካኝነት ሙሉ በሙሉ እንደሚጠፋና እንደሚቀጣ የሃይማኖት ትንቢቶች ያስረዳሉ። የሐሳዌ መሲህ ዋና ዓላማው ሰዎችን ከእውነተኛው አምላክ አምልኮ በማሳትና ራሱን እንደ አምላክ ወይም እንደ እውነተኛው መሲህ አድርጎ በማቅረብ ዓለምን ምድራዊንም ቁሳዊንም በሆኑ አባባይ ሽምገላዎች ሕዝቡንም ዓለሙንም በመቆጣጠር የዓለምን ሥርዓት ለመቀየርና ለራሱ ፍላጎት ለማስገዛት ያለ እረፍት በትጋት መስራት ነው። ፖለቲካና ስልጣንን እንደ ድልድይ አድርጎ ዓለምን በኃይል በመምራት ስልጣን መያዝ። የሐሰት ታምራቶችን በማድረግ ሰዎችን ለማታለል ታላላቅ ምልክቶችን ከሰማይ እሳት እስከ ማውረድ ድረስ ታምራትን በማድረግ ምትሃቱን እውነት እስኪመስል ድረስ ዓለሙን ሁሉ በምትሃቱ ማሳመን። የሐሰት ሃይማኖት በመመስረት ሰዎች ሁሉ እርሱን ብቻ እንዲያመልኩት ሙት ፍልስፍናውን አዘጋጅቶ በክፋት ሃይማኖት እንዲያመልኩት ማድረግ። ራሱን እንደ ዓለም አዳኝና ሰላም ፈጣሪ ሆኖ በመቅረብ ለምሳሌ ያክል በዋናነት እስራኤልና ፍልስጤምን ጨምሮ በተለያዩ ሀገራት መካከል ሰላምን በማምጣት በብዙዎች ዘንድ ተቀባይነትን ማግኘት። እነዚህን ሁሉ ዓላማዎች ለማሳካት የሲክሬት ሶሳይቲ ወይም የሰይጣናዊ ማህበርና የዓለም መንግስታት ለረጅም ዓመት ያጠራቀሙትን ዕውቀት፣ ቴክኖሎጂና የጦር መሳሪያ እንዲሁም ገንዘብ በመጠቀም ዓለምን በአንድ ጠቅልሎ እንዲገዛ ስልጣን አሳልፈው ይሰጡታል። የዓለምን ሕዝብ የሰው ቁጥር ወይም 66 በግንባራቸው ወይም በክንዳቸው እንዲያደርጉትና በዚህም ያለ እሱ ፍቃድ መገብየትም መኖርም እንዳይችሉ በጥፋት ክንዱ ጫና ያደርጋል። የኮንስፒረሲ ቲዮሪ ተመራማሪዎች እንደሚሉት ለዚህም ዓላማ የመጨረሻው ቴክኖሎጂ የማይክሮቺፕ በክንድና በግንባራቸው እንደሚያስቀብር ይናገራሉ። የስልጣን ጥማትና የትዕቢት ደርቦ ራሱን ከአምላክ በላይ ከፍ ያደርጋል። ፍጥረት ሁሉ ከእርሱ ልህቅና በላይ ሊሆኑ እንደማይችሉ እርሱ የነገሮች ሁሉ አድራጊና ፈጣሪ እንደሆነ ስልጣን ሁሉ እርሱ ብቻ እንደሚሆን በግብር ያሳያል። እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ ራሱን ከፍ ከፍ በሚያደርገው ተቃዋሚ እርሱ ነው ይላል። በመጽሐፍ ቅዱስም በሁለተኛ ተሰሎንቄ ከምዕራፍ 2 ቁጥር 4 ያለ ኃይለ ቃል እኔ እግዚአብሔር ነኝ ብሎ አዋጅ እየነገረ በእግዚአብሔር ቤት እስኪቀመጥ ድረስ ራሱን ከፍ ከፍ የሚያደርገው ተቃዋሚ እርሱ ነው ይላል። ሐሳዌ መሲህ ያልተከተሉትን እንዲሁም ለምስሉ አልሰግድም ያሉትን ከዓለም ሲስተም በማግለልና በማጎሳቆል ለማጥፋት ይሞክራል፣ ግን አይችልም። እሱን የተከተሉትን ሕዝቦች ለንስሐ ሳይበቁ በበሽታና በጦርነት ቀስ በቀስ በማጥፋት ተቃውሞ እንዳይነሳበት የመፍትሄ አካል ሆኖ ድጋሚ በመቅረብ ሕዝቡን በማታለል ወደ ጥልቁ ይዞ ይወርዳል። እንዲሁም ሕዝቡም ነፃነት በሚመስል የቁም እስረኛ ሕይወት እንዲኖራቸው ያደርጋል። ይህንንም በዘመኑ ቴክኖሎጂ ይቆጣጠራቸዋል። ሐሳዊው ከመምጣቱ በኋላ እግዚአብሔር ለታመኑት ሕዝቦች ከፈጣሪ የተሰጠ የተስፋ ቃል ከሐሳዌ መሲህ የክርስቶስ ተቃዋሚ መምጣት በኋላ የሰው ልጅ የተስፋ ቃል መጨረሻ ምን እንደሆነ የሚገልጹ ትንቢታዊ አስተምሮቶችና ትርጓሜዎች በአብዛኛው በመጽሐፍ ቅዱስ ላይ መሰረት ያደረጉ ናቸው። ለጻድቃን በክርስቶስ ለሚያምኑ ሁሉ እንደ ቃሉ ለኖሩት ለእርሱ ወደ ዘላለም ሕይወት እና ከክርስቶስ ጋር ወደ መግዛት በሺህ ዓመት መንግስት ወይም በዘላለም ሕይወት ይካሳሉ። ይህ የሰዎች የመጨረሻ ተስፋ የደስታ ፍጻሜ ነው። ለካዱ ወይም ሐሳዌን ለተከተሉ የሚመጣው ቅጣት መጽሐፍ ቅዱሳዊ ለዚህ ማረጋገጫ ይሆን ዘንድ እንዲህ ይላል። በዮሐንስ ራእይ በምዕራፍ 20 ከቁጥር 11 እስከ 15
ታላቁ የነጭ ዙፋን ፍርድ ተብሎ ይጠራል። ይህም የመጨረሻው ፍርድ ነው። የሰማያትም ኃያላት ይናወጣሉ። በዚያም ጊዜ የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። ኢየሱስ ክርስቶስ በታላቅ ኃይልና በክብር ወደ ምድር ይመለሳል። ይህም ሐሳዊው መሲህ ከተሸነፈ በኋላ የዓለምን የመጨረሻ ፍጻሜ መጀመሩን ያመለክታል። መጽሐፍ ቅዱሳዊ ምንጮችም እንዲህ ይላሉ። ለኃጢአተኞችና ለሐሳዊው መሲህ ለተከተሉት ሁሉ ወደ ዘላለም ቅጣት ማለቂያ ወደሌለው የዘላለም እሳት በዋይታና በለቅሶ ጥርስን በማንቀራጨጭ ይሄዳሉ። እናም ውድ ቤተሰቦቼ ዛሬ በስፋት ተንትነን ያየነው ሐሳብ ይህንን ይመስላል። ጥሩ ነገር እንዳገኛችሁበት ተስፋ እናደርጋለን። ጊዜው የእውቀት ነው። መጽሐፉም ጥበብ በዛ አለ። አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩም የሰው ቁጥር ነውና ቁጥሩም 666 ነው ይላል። ጊዜያችሁን በእውቀት ዋጁ እያልን ውድ የአንሶድ ቤተሰቦች በሌላ ሐሳብ እስክንገናኝ ቸርን ሰንብት።